ያኑራችሁ። መልካም ወደ ጎጃም እንሄዳለን። ጎጃም አሁን እኔ ወዲ ያልኩ ነው። አዲስ አበባ እዚህ ራይን ወንዝ ማዶ እንደገና ጮቄ ተራራ ያልኩ ነው። ነገር ግን የጎጃም እኔ ጮቄ ከገባው በኋላ የሚገርም ተአምራዊ ለውጥ ተፈጥሯል። እንዳያችሁት ነው። አሁን ምዕራቦቹና ምስራቆቹ ሚናቸውን ለይተዋል። የአስረስ ማዕሬ ቡድን ድራሽ አባቱ ጠፍቷል። የሾተ ላይ ዛሬ እሱ ቡድኖች የወያኔን ዜና የሚሰሩ ናቸው። የወያኔን ዜና የዜና ሽፋን የሚሰጡ የአስረስ ማዕሬ ቡድኖች አይቻለሁ። ከማክሰኞ ጀምሮ ልክ አገባቸዋለሁ፣ አጋልጣቸዋለሁ። ነገር ግን በሴራ እስከዛሬ ያስበሉት፣ እስከዛሬ ያስገደሉት፣ እስከዛሬ ከጨዋታ ውጭ ያደረጓቸው ቢያሳዝኑንም እኔ ተሰድቤ ግን የነዚህን ፈትፋቾች፣ እነዚህን ነፍሰ ገዳዮች፣ እነዚህን ጸረ አማሮች፣ እነዚህን ጸረ ጎጃም የሆኑትን ሾተላዮች ጉሮሯቸው ላይ ቆሜ ምዕራቦቹ እንዲነቁ፣ ምስራቆቹም አማራ የሆኑት እንዲነቁ በማድረግ የፈትፋችነት የሁሉን አውቅን ባይነት ያንን አመቻችቶ የመሸጥ ጉዳይ እንዲቆም አድርገናል። ዛሬ አስረስ ማዕሬ ተክለ ሰውነቱ ምጥጥ ብሎ አንደበቱ ሙጥጥ ብሎ አሚናውን ለይቶ መንደሩ ተወሽቆ እንዲቀመጥ አድርገናል። ያ በየሚዲያው በየቦታው እየወጣ ይለፈልፍ፣ ይደነፋ፣ ይደሰኩር የነበረ ዲስኩራ ዛሬ አደብ ገዝቶ ተቀምጧል። ትላንትና በየአስባቡ እየፈለጉ ያጮሁት የነበሩት የወያኔ ልሳኖች እነ መሳይ መኮንን እነ ማነማ ዛሬ አይፈልጉትም። ምክንያቱም ስለተገደበ ሂደቱ አሰራሩ ስለተገደበ ማለት ነው። ስለተገደበ አሁን የጎጃም አመራር ፋኖ ሌቦቹ፣ ባዴኖቹ፣ ሾተላዮቹ፣ ጎታቾቹ አሁንም አሉ። ሻለቃ ዝናቡ ላይ ዘመቻ ከፍተዋል። ዘመነ አስጠቂ ነው። የመሪነት ሚና የለው። የባህታዊነት ሚና፣ የመነኩሴ ሚና ነው የሚኖር። ዘመነ ማለት የወሳኝነት ሚና የለው። ስለዚህ እኔ ጎጃም ከገባው በኋላ ዘመነ ካሴ አደባባይ ወጥቶ ሲናገር 2 ጊዜ ነው የታየው። ከዛ ውጪ የለም። ምክንያቱም ከስሩ ያሉትን እነዚህ ሾተላዮች ስቀጠቅጥ የኃይል ሚዛኑን እያየ ነው የሚያሸንፍ። ከስር ኃይል የሚወጣ ከሆነ ያን ተጠግቶ ለመሄድ ማለት ነው። ወጥቶ የአመራርነት ሚና የመስጠት ሁኔታ አላየውበት። ነገር ግን እነዚህኛዎቹ አሁን ሻለቃ ዝናቡ ዘመንም ላይ ዘመቻ ከፍቷል። እንደምታዩት ማለት ነው። ሻለቃ ዝናቡ መልስ መስጠት ጀምሯል። ምዕራቡ መልስ መስጠት ጀምሯል። አሁን አይታችሁ እንደሆነ በደንበጫ የተፈጠረውን አይታችኋል። ደንበጫ ላይ ያሉትን ለመያዝ ለመውሰድ እና ለመግደል ፈልገው ነበር። ነገር ግን የደንበጫ ህዝብ ደግሞ ፋኖ ደግሞ ወንድነ እኛ መሪዎቻችንን አናስነካም ብለው ሌቦቹን ተጋፍጠው ይዘዋቸዋል። በጎጃም ብአዴን፣ በጎጃም ወያኔ፣ በጎጃም ሻዕቢያ፣ በጎጃም ብልጽግና፣ በጎጃም ግንቦት 7፣ በጎጃም ፌክ ኢትዮጵያኒስቶች፣ በጎጃም አገው ሸንጎ ትርምስምስ ብሎ ተፋጦ የጎጃም አማራ ግን እያሸነፈ ነው። የጎጃም አማራ ሾታ ላይ የነበሩት እነ አማኑኤል አብነት፣ እነ ከፍ ያለው ጌቱ፣ እነ ማነው ስሙ ስጋ ቆራጩ ይሄ ነው የሸበሉ፣ እነ አልማዝ ባለጭራ አንዳቸውም አሁን ድራሽ አባታቸው ጠፍተዋል። የአማራ አምላክ የጎጃሞች አምላክ የነዚያ የሊቃውንት ሀገር የቅዱሳን ጸሎት እነዚህን ባንዳ ተላላኪዎች አፈር ከደቼ አስግጧቸው። በጎጃም ሞት ቀንሷል። በጎጃም ዘረፋ ቀንሷል። በጎጃም አለ፣ ነገር ግን እንደ ድሮ አይደለም። ምክንያቱም ጎጃም እንዲነቃ አድርጌዋለሁ። ጮቄ ተራራ ላይ ቆሜ እሪ ቁቁ ብዬ ማለት
አሁን ስለኔ መጻፍ አቁሟል። ስለኔ መናገር አቁሟል። እርስ በርስ እየተጠዛጠፉ አንተ ሌባ፣ አንተ ነፍሰ ገዳይ፣ አንተ ዘራፊ፣ አንተ ቀማኛ እየተባባሉ እገሌን ያስገደለው ማን ነው? አንተ አይደለ? እገሌን የዘረፈው ማን ነው? አንተ አይደለ? እንዲህ ያደረገው ማን ነው? አንተ አይደለ? እየተባባሉ እኔ ጮቄ ተራራ ላይ ሆኜ የዚህ ሾተ ላይ የአማራ ጠላቶች እና በጎጃም ስም የሚነግዱትን እያየው አመዳቸው ቡን ነው ያለው፣ ጸጋቸው ግፍፍ ነው ያለው። ኖ እከሌን ልረግጠው ነው፣ እከሌን ላስነካው ነው፣ እከሌን እንዲላረገው ነው ይባላል። ሙጢ ምላስ ዛሬ ተዘጋ፣ አንደበት ተዘጋ። ቁጢ ነበረ የሚዘረፍ እሱ ተዘጋ። ዘረፋ ነበር ተዘጋ። አፈር ከደቼ ነው ያበላሁት። አሁን ይህንን ከሰሙ በኋላ ሰብሰብ ብለው ቆጡ ወዲ ምን ተሰየ ምን አገባኝ ስትንጫጩ የመረጃ ቲቪ ቦርዶች ላይ ጫና ፈጥረው እነ ኤልያስ ክፍሌን አስጨንቀው መግቢያ መውጫ አስወጥተው ዘመድኩን ካልወረደ ብለው እኔም በአቋሜ እየብዬ አልወርዳትም ከነሙሉ እብደቴ ከነሙሉ ግርማ ካሳን ይዘው ብለው እሱ ካልወረደልን ብለው ዋይ ብለው እኔ ባበሱም እኔ አየር ሰዓት ከተሰጠኝ ጎንደር ላይ አፌን እንደከፈትኩት ጎጃም ላይ አፌን ማልከፍትበት ምክንያት የለም። የጎጃም ሾተላዮች ላይ የወሎ ሾተላዮች ላይ አፌን እንደከፈትኩት የሸዋ ሾተላዮች ላይ አፌን እንደከፈትኩት ጎጃም ስገባ ለምንድን ነው የምትጠየቀው? ነፃነቴን እፈልገዋለሁ ብዬ ድርቅ ብዬ ቀረውኝ። ድርቅ ብዬ ማለት ነው። እንግዲያውስ እኔ ወርዳለሁ። ቻው የወረድኩኝ ይኸው ዛሬ እግዚአብሔር የተመሰገነ ይሁን። ዘመድኩን መቀጠል አለበት ያሉ ሰዎች ሚዲያ ከፍተው ምን ከፍተው በስሜ ያው ዘመዴ ብለው ያሉትን አይደለም ዘመድ የለሁሉ ዘመድ የሆነ ሚዲያ ይከፈት፣ ማንም ሰው በነፃነት የሚናገርበት። ይሄ ጎንደሬ ሆኖ የፖለቲካው ቅማንት የትግሬ ዲቃላ እስኳድ የማይገባበት ጎጃሜ ነኝ ብሎ የፖለቲካው ሸንጎ የትግሬና የኦሮሞ ዲቃላ የማይገባበት ወሎዬ ነኝ ብሎ በሁለት ቢላዋ የማይበላ ሸዋ ነኝ ብሎ በሁለት ቢላዋ የማይበላ የአማራን ችግር እንደ አማራ አይቶ የሚጋፈጥ ለዚህ ሳያዳላ እውነት የሚናገር ይምጣበት። እግዚአብሔር ይመስገን በእውነት የሆነ ሆነ ማለት ነው። እዚህ አሁን በጎጃም በኩል ያለው ተረጋግቷል፣ ልክ ገብቷል፣ ተፈጽሟል። አልቋል ማለት አይደለም ግን ተጠባብቀዋል። እንኳን እሱ የአርበኛ ዘመነ ካሴ የመሪነት ብቃት ጥያቄ ውስጥ ገብቷል። አሁን አውርተህ የምታልፍበት ስብከት የምታልፍበት ዘመን አይደለም። ወንድነት የሚጠይቅ ቆራጥነት የሚጠይቅ በመርፌ ውስጥ ቀዳዳ ውስጥ ሾልኮ የሚያልፍ እምነት የሚታይበት ነው። አሁን በዲስኩር የምታሳምነው ምርጥ ንግግር ተናግሯል፣ ምርጥ ስብከት ሰብኳል፣ ሀብቴ እንዲህ ያለ፣ ደረጀ እንዲህ ያለ፣ እስክንድር እንዲህ ያለ እምትልበት አለ። ስራ ነው የሚፈልገው። የወሬ ዘመን፣ የስብከት ዘመን፣ የዲስኩር ዘመን አይደለም። ቃል መርጠህ አማርኛ መርጠህ እንደ እንቅልፍ ኪኒን ሰዎችን ተስፋ እየመገብክ የምታስተኛበት ዘመን አይደለም። አማራ የሚፈልገውን ተግባር ነው፣ ዲስኩር አይደለም፣ ወሬ አይደለም። ይሄ አክቲቪስቱ ቀማኛ፣ ሌባ፣ የተዘረፈ ገንዘብ የሚሄድለት ኑሮውን የሚደጉምለት ኡጋንዳ የቤት ኪራይ የሚከፍልበት ዋሽተ ቀጥፈ እንዲበልልን እየተባለ የሚኖርበት ዘመን አይደለም። የገበሬው ችግር፣ የህዝቡ ችግር፣ የመምህራን ችግር፣ የሐኪሞች ችግር፣ የምኖች ችግር ይፋ ይወጣል። ማን የገደለው? ፋኖን የገደለው? መንግስትን የገደለው? መከላከያን የገደለው? ሚሊሻን የገደለው? ልዩ ኃይልን የገደለው? ይወጣል። ፋኖ የገደለውን ሚሊሻን የገደለው ብሎ ማቀሳሰር የለም። ሌባ ሁላ የአማራ ፖለቲካ ንጹህ ነው፣ ጽድት ያለ ነው። የአማራ ፖለቲካ እንደ ቤተ መቅደስ ያለ ነው። ጫማህን አውልቀ የምትገባበት ነው። ከነኮተትህ ሰገራ ቆሻሻ የረገጥክበትን የተጨማለቀ ማንነትን ይዘህ የምትገባበት አይደለም የአማራ ፖለቲካ። የአማራ ፖለቲካ ንጽት ጥድት ያለ ጥያቄ ያለው እዚህ ጥያቄ ውስጥ ገብተህ በአማራ ትከሻ ላይ ተንጠላጥለህ ያንተን ቢዝነስ እና ፖለቲካ ልትሰራ አይገባም። ስለዚህ ለጊዜው
ቦታውን የያዙት ሾተላዮች ናቸው። ሾተላዮቹን ቀጥቅጦ ተጋፍጦ እንደዚህ ጥግ ማስያዝ ይቻላል። ጥግ ማስያዝ ይቻላል። ያሁላ የወረደብኝ ዶፍ፣ ያሁላ የወረደብኝ መዓት፣ ያሁላ የተነሳብኝ እሳት፣ የነደደብኝ እሳት አሁን አለ የለም? ምን አለ አሁን መረጃ ላይ ሆኜ ይሄንን ባውጀው? ምን አለ ለትንሽ ጊዜ ቢታገሱ፣ እንደ ጎንደር፣ እንደ ወሎ፣ እንደ ሸዋ ቢታገሱ ምን አለበት? ግርማ ካሳ የሚባል የራሱ የፖለቲካ ፍላጎት ያለው ሰምተው እኔ ወንድማቸው በእውነት የብረት አጥር የሆንኩ ወንድማቸው የሐረርጌው መራታ ዘመዴን ከዛ እንትን ማለት አለበት። ግን እግዚአብሔር ደግሞ የራሱ አሰራር የራሱ መንገድ አለ። አሉ አሁን ዛሬ የሉ መጣላቸዋለሁ። ደግሞ አሁን መጣላቸዋለሁ። ከዛ አሳያለሁ። ከመሬት የሚመጣውን ቪዲዮ አሳያለሁ። ሌባውን ላይ የዘረፈውን የገደለውን አሳያለሁ። የተሰራውን ዶክመንተሪ አመጣልሃለሁ። የታረዱትን፣ የተገደሉት፣ የተጨፈጨፉትን በህግ የሚጠየቅ የፋኖ አመራር አለ። አሳያለሁ። ገና አሳያለሁ። በእንዲህ አይነት ነው የጥርት ያለ ጽድት ያለ ስራ ይዞ ይኬዳል። አሁንም ውጊያው ጦርነቱ ከአማራ ክልል የሚወጣበትን መከራው ከአማራ ክልል የሚወጣበትን ነው የምንፈልገው። አውርቶ አደሩላ ገድለን ጨርሰናል፣ 2 ሰዎች ተማርከዋል፣ የልዩ ኃይሎች ተቀላቅለውናል ምናምን የሚባለው ነገር እንዲህ አይነት ቀልድ የለም። የሚማረክም የለም። አከርካሪው ከተመታ በኋላ የለም። አለቀ። እንዴት እንደሚሰሩ ግን እታች ያሉትን አይተናል። በቀደም ዕለት እነዚያ የደንበጫዎቹ የላይኛውን ኃይል ሳይጠይቁ እና አስረስን እነ ዘመነን ሳያስፈቅዱ እነ ዝናቡን ሳያስፈቅዱ ወገናችን እየተቀጣ ዝም ብለን አናይም አሉና 72 ሆነው ሻምበል ይርሳው የሚባለውን ይዘው ሄዱ። አፈር ከደች አብልተው ስናይፐር መሳሪያ ማርከው ተፋልመው ከ72ቱ አንድ ሰው ሳይጎል መጡ። ይህን ጊዜ እንዴት እኛ ሳንፈቅድ ለምን መከላከያ ነው ወጋችሁ? አመራሩ ማለት ነው። መውጋታውን ይሄ አመራር ቁጭ ያለውን ከንግግሩ ከሙስለታ እሱን ነው መውጋት፣ እሱን ነው አሳቡን ማብላት፣ እሱን ነው ልኩን ማብላት። ጦርነቱ ከዛ ከወጣ ቢዝነሳቸው የሚቀንስ ሲኖትራካቸውን የሚነግዱ ሆቴል ግንባታ የሚገነቡ እዛ እኮ የፋኖ መሪ ሆኖ እኮ ቁርጥ ቤት ያለው አለ፣ ስጋ ቤት ያለው አለ። ይገርማቸው የፋኖ አመራር። ከዛ ከብት ደግሞ እየነዱ ያመጡለታል ከገበሬ ላይ ዘርፈው፣ ከዛ ቢራውን ይነግዳል። እንዴት አይነት ቁማር እኮ እንደሚጫወቱ እታች ያለው ከኩን ያካል። እታች ያለው በስብሶ ተስፋ ቆርጦ ይሰደዳል። ወዴት ሊሄድ ይላል? አማራ አንድ እንዳይሆን አንድ ከሆነ ብሎ ደግሞ ነጋዴው አለ፣ የራሱ እንትን የሚል አለ። እዚህ አሁን የጎጃሙ በሚገርም ሁኔታ መስመር ይዟል። የምትሰሙት ነው የምታዩት ነው ማለት ነው። እነሰጣ አርጌ እንኳን ተንፍሰዋል። እነሰጣ አርጌ እንኳን አንደበት ይዟል። ባህር ዳር ዊኪሊክስ ተንፍሳለች። ያለ እውነት ሐሰት ሸቅጠ የምትኖርበት ዘመን አይደለም። የአማራ እውነት አለው፣ የአማራ ሀቅ አለው። ሌባ ሁላ የለም። ያው እነሰጣ አርጌ ይሰጣሉ አይደል? ሰጣ አርጌዎች ሰጣ ያርጋችሁና ሌባ ሁላ ኦፓላ እና እሱ ነው የጎጃም ጉዳይ። በዚህ ነው ግን አልቀረም፣ እንሄድበታለን በጣም በጥሩ ሁኔታ። እንደውም የጻፏቸውን ነገሮች አመጣላችኋለሁ፣ የምትከታተሏቸውን ሊንኮች አሳያችኋለሁ። በደንብ ይዛችሁ ትሄዳላችሁ ማለት ነው። ወደ ጎንደር ስንመጣ ጎንደር እንዳያችሁት ነው እንግዲህ ሻዕቢያ ለሁለቱም ጥይት ሰጥታለች። እነሱ ይፈሳፈሱበት ወይም ጠላትን ይፈስሱበት የምናውቀው ነገር የለም። ግን ሻዕቢያ እስከ አፍንጫ ድረስ ሁለቱንም ማስታጥቃለች፣ ደረጀንም ሀብቴንም ማስታጥቃለች። እና የሚፈጠረው ማየት ነው። ጎንደር ዘረፋው እንዳለ ነው። በዚህ በጣራ ገዳም አካባቢ ያሉት ገበሬ የሚያግቱ የትግራይ ሰራዊት ኮት የሚያደርጉ ፋኖች ናቸው እየታዩ ያሉት ደቡብ ጎንደር። እስኪ እንግዲህ በደንብ እናጠነዋለን። በእውነት በደንብ ጥናት ይፈልጋል። እኔ አማራን ካገተ እንግዲህ
እኔ አላውቅም። አንድ ገበሬ ይዘህ 1.5 ሚሊዮን አምጣ ካላመጣ አርዳሃለሁ የሚል እንግዲህ የትኛው አማራ እንደሆነ እሱን አብረን እናያለን። የጎንደር እመለስበታለሁ ግን አሳሳቢ አይደለም። እኔ ጎንደር አያሳስበኝም፣ ጎጃም አያሳስበኝም። አሁን ባለው ሁኔታ ጎጃሞች ራሳቸው ችግራቸውን ለመፍታት እየተነጋገሩ ስለሆነ አያሳስበኝም። ሸዋ ለይቶለታል። በቀደም ስሰማው ነበር። ለይቶለታል፣ ታውቋል። አሁን መሳይ መኮንን ይደውላል። ሄሎ ታጋይ አበበ ጢሞ፣ አቤት እንዴት ነው ትግሉ? ምን ደረሰ? በጣም አሪፍ ነው መሳይ፣ በጣም አሪፍ ነው። ቃል በቃል አይደለም፣ በጣም አሪፍ ነው። በቀደም እኮ መሳይ ማዳበሪያ ጭኖ እንትን ብሎ አጅቦ የሚሄደው መከላከያ እኮ አሩን አበላ ነው። በቃ ልክ አገባ ነው። ሙትና ቁስለኛ ያደረግ ነው። ምን ይዞ የሚሄድ ማዳበሪያ ይዞ የሚሄድ እንዲህ አይነት ገበሬ በእውነት ማረስ የሚገባው ከጥበቃ ስራ ላይ አምጥተው የፋኖ መሪ አድርገው በእውነት የአማራ ባንክ የጥበቃ ኃላፊ ሰራተኛ አምጥቶ እዛ የፋኖ መሪ አድርገው ከመሳይ መኮንን ጋር ፖለቲካ ይሰራል። እንግዲህ ተመልከቱ። አሁን ያን የሚሰማ ሰው መከላከያዎቹ አጅበው ማዳበሪያ ሊያደርሱ ሲሄዱ እነሱ ለህዝብ አዝነው ማለት ነው፣ ለገበሬ አዝነው ማለት ነው። ከዛ ይሄኛው ደግሞ ደንቆሮ ማይም መከላከያውን ይዞ ሲሄድ አለው መታ